በህይወቴ እንደዛ አይነት አሁን እኔ እስር ቤት ሲባል በቃ እንደዛ አይነት ሰላም ተሰምቶኝ ያውቃል እና ለራሴው እንደዛ ላረግ የነበረው ይሄ በቃ ከፎቅ ለመውደቅ ምናምን ያረው በቃ ለራሴ ገረመኝ እዛ ሰዓት በቃ በዛች ቅጽበት እውነት ሳርግ ቢኖር ምክንያቱም በጣም ደስ ይላል ምን ያለው መጣ ሁሉ ነገር አለው እንዴ በጣም ከኢትዮጵያ ኑሮ በጣም አስርጂ እስር ቤቱ የነሱ እስር ቤት ይሻላል ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም ከምግባቸው ራሱ ጀምሮ ዶሮ ነው በቀን አንድ ቀን ዶሮ ነው በሁለት ስጋ ነው ከስጋ ደግሞ አሳ ነው በቃ በጣም የሚገርም ነው የሚሰጡ ማስራት የለም ምን መተኛት ብቻ ጠዋት ምን ጠጣው ራሱ ወተት ነው ዋው ወተት ይሁን ሻይ ትንሽ ቀልቀል ያርጉባታል በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ እዛ እስር ቤት ሱዳናዊ እግዚአብሔር ይስጠው ሱዳና ሲዞኝ እሱ ነገሩ ገባሉ እኔ ደስ አለኝ ግን ምን ጭንቀት ፈጠረብኝ አሁን ምንም አልሰራውም ብር የለኝም መቼ ነው የሚልኩኝ ደሞ ወደ ሀገሬ በቃ እንዳይልኩኝ በጣም ለምን በቃ ባይልኩኝ ነው እኔ ደስ የሚልኝ ወደ ሀገሬ መግባት አልፈለኩም ጭራሽ በቃ እዛው በቆየሁ ይያልኩኝ በቃ በጣም ነው ደስ እኔ እንደዛ በህይወቴ ተደስቼ አላውቅም እስከዛሬም እስከኖርኩበት ህይወት እንደዛ አይነት ሰላም በቃ አንደኛም የቤት ክራይ ልክፈላት አልጋው አሪፍ ነው ቀለብ እንዴ በየሳምንት ማሽን አለን ሳሙና በየጊዜው ያቀርቡልናል በቃ በየቀኑ ማጠብ እንችላለን ከፈለግን አንሶላችንን አንድ አልጋ ለአንድ ሰው ሲጀመር አይቻልም ሁለት ሴት እንኳን አብራ ከተኛች በቃ አንተ ነው ይቆጣጠሩናል አይቻልም ዝንጥ ብለን እንጂ ምንም አልጎደለብን ምንም የለም ላይብራሪ መጽሐፍ ማምጣት ትችላለህ አንዳንድ መጽሐፎች አሉ እሱን እናመጣለን